ሰላም እንዴት ናችሁ? ይህ ባራክ ቲዩብ ነው። ባራክ ቲዩብ ሁሌ መንፈሳዊ ነገሮችን እና መንፈሳዊ ነክ ነገሮችን እያመጣን ወደ እናንተ ምንወያይበት እንግዶችን እየጠራን እንደዚህ ምንጨዋወትበትና ሐሳባችንን ሼር የምናደርግበት ቻናላችን ነው። ይሄን ቻናል ሰብስክራይብ ያደርጋችሁ ሰብስክራይብ እንድታደርጉና ፎሎ እንድታደርጉን በጌታ ፍቅር ጠይቃችኋለሁ። ዛሬ ደግሞ ወደ እናንተ አንድ እንግዳ ይዤ መጥቻለሁ። እሱንም ዳኒ ነው። ዳኒ ራሱን በማስተዋወቅ ይጀምራል። እሺ፣ አመሰግናለሁ ቦላ። በባራክ ቲዩብ ላይ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። እኔ ስሜ ዳኒ ይባላል። በጆሃንስበርግ ከተማ ነው የምኖረው። ቴንክ ዩ። አመሰግናለሁ ዳኒ። ዛሬ ደግሞ ልናወራ የፈለግነው ምንድነው በአንድ ኢሹ ላይ ነው የመጣ ነው። እሱ ምንድነው ይሄን ሰሞን ላይ ብዙ አነጋጋሪ የሆነ ነገር ተፈጥሯል። በእኛው በኢትዮጵያ ኮሚኒቲ እና ደግሞ በመላው በኢትዮጵያ በሁሉም ኮሚኒቲ ላይ ይሄ ነገር ተፈጥሯል። ምንድነው እዚህ ሀገር የፖለቲካና የኢኮኖሚ ስደተኞች አሉ። እቺ ሀገር ደግሞ የምትቀበለው የፖለቲካ ስደተኛ ነው። ፖለቲካ ስደተኛ ወደ ኢሚግራንት ታደርጋለች። ፓስተር ሳሚ አንድ አካል ወይንም ደግሞ የአብያተ ክርስቲያኖች ጸሐፊ ነው ሲለው የሰማነው ዜና ላይ እሱ መጥቶ ንግግር አድርጓል በዙም ሚቲንግ ላይ ገብቶና ያ ያለው ነገር ብዙ ኢትዮጵያውያንና ኤርትራውያንን አስቆጥቷል። ያንን ነገር እንዴት ታያዋለህ? ያንን ነው ለህዝቡም ወይንም ደግሞ ከኔ ጋር ሼር እንድታደርገው ሐሳቡን ይዤ የመጣሁት። አመሰግናለሁ ቦላ። ያው ግልጽ ነው። ምናልባት በዚህ በባራክ ቲዩብ ላይ እየተከታተሉ ላሉ ቪውየርሶች እኔ ማለት የምፈልገው አንድ ነገር አለ። ያው ሰውየው ሲያወራ የነበረው ፓስተሩ ያው እናውቃለን በደቡብ አፍሪካ ውስጥ ላይ ትልቅ በወንጌል ሚሽን ላይ ተሰማርቶ ትልቅ ስራ የሰራ ሰው ነው። ያ ግን በሰዓቱ በነበረው ቪዲዮቹን አይተ ከሆነ በሶሻል ሚዲያ ላይ በጣም ያው በብዙ ቦታ ላይ ሼር ተደርጎ አይተናል። ያ ምን ማለት ነው? ባጭሩ ያው ይሄ ማህበረሰባችን የሚጎዳ ንግግር ነው። እኛ የኢኮኖሚ ሲከሮች ነን በሚለው ጉዳይ ላይ ነው በጣም ህዝቡ ትንሽ ኮንፊዥን የተፈጠረውና በጣም ሌላ ነገር ከባስተጀርባ እንዳለ ህዝቡ እንዲያስብ የሚያደርግ ንግግር ነው። ምክንያቱም እኛ የኢኮኖሚ ሲከሮች ነን ምንለው ለራሳችን እንደ ቤት ነው። እንደ ቤት አዎ ሪያሊቲ ነው። ግን እንደምንኖርበት አገርና እንደ ሪፊውጂ ህግ ያስጠይቃል። ከኢኮኖሚ ሲከር ሆነ እዚህ መኖር አይችልም። ጥገኝነቱን ላይ መስጠይቅ የራስ የሆነ የፖለቲካ ጥገኛ ሆነ ነው ማለት አንተ ሪዝን ይኖርሃል። ሀገርን ለቀህ ስትወጣ ሰው ሀገሩን ለቆ ሊወጣ ሪዝኑ ደግሞ ሊቀበሉ የፖለቲካ ስደተኛ መሆን አለብህ ማለት ነው። ተቀባይነት እዚህ ለማግኘት ወደ ስታተስም ለማግኘት እዚህ ሀገር ነዋሪ ለመሆን ማለት ነው። እና ይሄ ነገር በእኛ ኮሚኒቲ ውስጥ ያለ ሚስጥር ነው። የተሸፈነ የተደበቀ ሚስጥር ነው። ምክንያቱም ፖለቲካውም አለ ኢትዮጵያ ውስጥ እኮ ፖለቲካ የለም አይደለም። ፖለቲካ አለ፣ በኢኮኖሚ ስደት የሚወጣን አለ። አሁን ላይ ሰላም ነው ምንም ማለት አይደለም። ኢትዮጵያ ውስጥ ብዙ ቦታዎች ብዙ ሀገሮች ላይ ፖለቲካ ቀውስ አለ። ፓስተር ሳሚ ይሄን ነገር ሸፍኖት ምንም የፖለቲካ ችግር እንደሌለና በኢኮኖሚ ችግር ሰው ህይወቱን ለመቀየር ነው ወደ ሳውዝ አፍሪካ የገቡት የተባለው ያ ነገር ተቀበላለሁ ወይ ነው። ያ እንዴት መሰለህ አሁን ለዛ ፍሮም ግራውንድ ማውራት አለብን። ይሄ ምንድነው በኔ እይታ ወይም በኔ ሐሳብ ከደርግ ጊዜ ጀምሮ ቀይ ሽብር የሚባል በዛ ብዙ ወጣቶች ሞተዋል። ብዙ ወጣቶች በስደት በጎንደር አድርገው ወደ አሜሪካ ገብተዋል። ከዛ ደግሞ ሁለተኛ ደግሞ በ1997 ላይ በጣም ከፍተኛ ችግር ተነስቶ ነበር በፖለቲካው ዙሪያ ስደት በዛ ጊዜ ሁሉ የመጀመሪያ ይመስለኛል በ1992 አካባቢ ነው ሰዎች መሰደድ የጀመሩት። ሁለተኛው ደግሞ 1997 ላይ በነበረው ምርጫ። ከዛ በኋላ አንዱን እያየ ነው የመጣው። ያው የኢኮኖሚ ሲከሮች ነን ቅድም እንደሚባለው ምናልባት 50% በፖለቲካ ተሰዶ ሊመጣ ይችላል። ቀጥሎ ግን ራሱን ለማሻሻል ወንድሞቹ የመጡበትን መንገድ በማየት በኢኮኖሚ ወደዚህ መጥቷል። ያ ማለት የፖለቲካ ስደተኞች የሉም ብለን መደምደም አይደለም። በቃ እንደ ንግግሩ ከሆነ በኢትዮጵያ ውስጥ የፖለቲካ ስደተኛ እንደሌለና ሰው ራሱን ለማሸነፍ እንደመጣ በሚል የተወራው ያው እንደ ጥፋት ነው። ጥፋት መሆኑንና እዛ ጋር የተደረገው ኢንተርቪው ብዙ ጊዜ
ኢንተርቪው ላይ ትልቅ ቦታዎች ላይ ስንጋበዝ ወይንም ኢንቫይት ስንደረግ በጣም መጠንቀቅ ያለብን ነገር ህዝቡን ወክለን ነው እዛ ፊት የምንቀርበው። ለዛ ነው ህዝቡን ወክለን ስለምንቀርብ ያንን ነገሮች ብዙ ጊዜ ጠንቃቃ ሆነን ልናወራ ይገባል። ያንን በተመለከተ ነው ሐሳቡን እሺ። ያው አሁን እንደምሳሌ አሁን በእኛ በኢትዮጵያ ኮሚኒቲ ውስጥ ላይ አንድ ደካማ ጎን ብዬ ማየው ነገር አለ። ምክንያቱም አንድ ቦታ የቴሌቪዥን ጣቢያ ወይም የሆነ ቦታ ኢንቫይት ስትደረግ ያለ ኮሚኒቲ እውቅና ለምሳሌ ኮሚኒቲ ውስጥ ላይ በኢትዮጵያ ኮሚኒቲ ትልቅ ቦታ የያዘው ወንድማችን ክቡር የተከበሩ ጆን ሀቢብ ናቸው። ጆን ሀቢብ በጣም በማህበረሰቡ ተወዳጅና የተወደዱ ትልቅ ሰው ናቸው። ለማህበረሰቡ ራሱን ላይፉን ሰጥቶ የሚኖር ሰው ነው። እንደነሱ አይነት ሰዎች ወጥቶ ቢያወሩ ተደማጭነትም ይኖራል። ሁለተኛ ደግሞ አንድ ሰው ያለ ቦታው ባያወራ ያ ደግሞ ይጎዳል፣ እኛን የሚጎዳ ነገር ነው። እኛ ለምሳሌ ባለፈው ፓስተር ሳሚንም ስጠይቁ በነበረው ነገር ላይ በእነዚህ በ44ቱ በታገቱ ኢሌጋል ፎሬነሮች ዙሪያ ምን ትላለን ያለው ጋዜጠኛው። እንደኔ አሁን እዛ ቦታ ላይ እኔን ቢጠይቁ እንደዚህ ብዬ ነው ማወራው። ምንድነው ምለው እኔ ምናልባት ይሄንን የኮሚኒቲ ሊደሮች ናቸው የሚሰሩት እነ ብሎንግ የሚያደርገው እነሱን ነው፣ እነሱን የሚመለከት ነገር ነው። እኔ አዘ ፓስተር በዚህ ነገር ላይ ኢንተርፊር አላረግም ብል ወይም ያው ሰም ፓርቲ ኢትዮጵያ ላይ የሆነ ቦታ ላይ እንትን አለ፣ ጦርነቶች አሉ፣ ብዙ ነገሮች አሉ። ያንን ግልጽ በማድረግ ከጦርነት ሸሽቶ የመጣ ሰው ሊሆኑ ይችላሉ። ሜቢ ምናልባት በእንደዚህ ሁኔታ ደግሞ ፖሊሲ ይዟቸው በዚህ ስፍራ ላይ በመገኘታቸው ይሄንን መፍታት የሚችለው የኮሚኒቲ ሊደሮች ናቸው ቢል ጥሩ ይመስላል ብዬ አስባለሁ። በደቡብ አፍሪካ የወንጌል አማኞች ጸሐፊ ብሎ ነው የጠየቀው። ሲጠይቀው ይሄን ጥያቄ ለመጠየቅ ደግሞ የኮሚኒቲ ሊደሮች አሉ እዚህ ሳውዝ አፍሪካ ውስጥ ኢትዮጵያን በተወከለ ኤርትራውያን ኢትዮጵያንን በተወከለ ኮሚኒቲ አለ። ያ ኮሚኒቲ ነው እንዲያነ ቦታ ላይ ፌስ አድርጎ ኢንተርቪው መስጠት የነበረበት እና ያው ሳሚ ከዚህ በፊት ዛሬ አይደለም የጀመረው በሚዲያ መታየት። የዛሬ እሱን ራሱ ትናንት በላይቭ ላይ ሲያወራ እንደሰማሁት የዛሬ 12 ዓመት ነው ከዚህ በፊት ነው በሚዲያ መጥቶ ሚዲያ ላይ ሲታይ የነበረው እና እነሱም የኔ የሚመስለኝ ያን በማየታቸው ከዚህ በፊት ልምድ ኤክስፒሪየንስ ስላለው ሚዲያ ላይ ነው የጋበዙት ወይንም ጠርተው ደግሞ ያወሩት። ግን ሲጠየቅ ልብ ብለህ ከሰማ እነዚህ የኢትዮጵያን ኢሚግራንት ገብተዋል እዚህ አሉ ሳንተል ያሉ እና እነሱን በምን አይነት ሚንስ ነው የገቡት እና የምታውቀው ነገር ካለ ነው አይዲያን የጠየቁት። ምንድነው የምታውቀው አይነት ኢንፎርሜሽን ካለ እንደውም ቃል በቃል ማለት እችላለሁ የምታውቀው ካለ እስቲ ለኛ ነገረን ነው ብለው የጠየቁት። ቶክ ቱ አስ ብለው ነው የጠየቁት። ለኛ እስቲ ነገረን የምታውቀው ነገር ሲሉት በዚህ ጉዳይ አሁን ላይ ባለው በሳንደተሌ ልጆች መተዋል ወይንም ስደተኞች ተይዘዋል በሚሉት ምንም አይነት አይዲያ የለኝም ነው ያለው ሳሚ ሲናገር። ምንም አይነት አይዲያ እንደሌለው ነው የተናገረው። ይሄን ነገር ከተናገረ በኋላ ግን ሌላ አሁን እኛን ያስቆጣን ንግግር ውስጥ ገባ። እሱ ምንድነው ያለው? እኔ ይሄ ቤተክርስቲያንም ሆነ የኢትዮጵያ ኮንስቲቱሽን ይሄን የኢሚግራንት ኢሌጋል ሆነ ኢሚግራንትን አታበረታታም፣ ቸርችም እንደ ፓስተርም ባይብልም እንደዚህ አይነት ነገር አበረታታም ማለት። ከዛ በኋላ ግን ምንድነው ያለው? የኢትዮጵያ ስደተኞች በሳውዝ አፍሪካ ያሉት የፖለቲካ ስደተኞች አይደሉም። ስደተኞች ምንድነው? ሁሉም ላይፉን ሊያሸንፍ እና ኑሮውን ሊያሸንፍ የመጣ የኢኮኖሚ ስደተኛ ነው፣ ለተሻለ የኤዱኬሽን ነው ወደዚህ ሀገር የመጣው በማለቱ ነው ቁጣ የተነሳው። ያ ነገር ኮምፕሊትሊ ሮንግ እንደሆነ ነው እኛ የምናስበው። እሱም ሮንግ እንደሆነ ተሰምቶት ይቅርታ ጠይቋል። ይሄ ነገር በዚሁ መቀጠል እንደሌለበት ሌላ ጊዜ እንዲህ አይነት ሚዲያዎች ላይ ሲጠሩ እንዲህ አይነት ኢንፎርሜሽን ለማድረግ ሲሄዱ ወደ ሚዲያ በጣም መጠንቀቅ እንዳለባቸው። ምክንያቱም ህዝቡን ነው የህዝቡን ኃላፊነት ነው ይዘው እዛ ሚዲያ ላይ የሚቀርቡት። እሱ እዛችን ነገር በማውራቱ ብዙ ነገር ነው የሚበላሽብን። ይሄን ነገር በግልም ውጪ ከስቱዲዮ በፊት ስንመጣ አውርተናል። ብዙ ነገሮችን ያበላሻል። በዛ ምክንያት ነው ያወራሁት ይሄን ነገር ያነሳሁት እና አንተም እንዲህ አይነት ነገሮችን ያ በመንፈሳዊ ነገሮች ውስጥም ስላለ በቸርቾች ውስጥም ስላለ አገልግሎት ላይ ስላለ በመንፈሳዊ ዙሪያ ወይንም ደግሞ በአገልግሎት ውስጥ ያሉ ሰዎች በእንዲህ አይነት ነገር ፖለቲክስ ውስጥ ባይገቡ በሚለው ነገር ትንሽ ሐሳብን አንተም እዚህ ጋር ሼር እንድታረግ ፈልጋለሁ። ያ ቴንክ ዩ ቦላ። ምናልባት እዛ ቦታ ላይ ፓስተር ሳሚ ካወራቸው ነገሮች ምናልባት በሱ መንገድ
ሰምተህ ከሆነ እንዲህ ብሎ ነው ያለው። ሳውዝ አፍሪካ ሁለተኛ ቤታችን ነው ያለው። ሁለተኛ ቤታችን ናት ያለው እሱ ማለት ከክፋት ላይሆን ይችላል። ሰው ይሳሳታል። ሁልጊዜም ሰዎች አክቹዋሊ ፓስተር ሳሚ በደቡብ አፍሪካ ውስጥ ላይ በጎስፕል አውትሪች የሚታወቅ ትልቅ ስራ 90% ሰርቷል። የሚሰራም ነው ለሶሳይቲ የሚሰራውን ማለት የሚጠቅም ነገር እያደረገ የነበረ ሰው ነው። ታላቅ ወንድማችን ነው፣ እናውቃለን። ይሄንን ግን ያው ከሰው ስህተት አይጠፋም። ይሄንን ነገር ደግሞ ምናልባት በዚህ በባራክ ቲዩብ ላይ እያያችሁ ያላችሁ ሰዎች አንደርስታንድ አድርጉ። ምናልባት አሁን ደግሞ ያው እንደዚህ አይነት ነገሮች ሀፕን ሲያደርጉ መንፈሳዊ ሰው ፖለቲካ ውስጥ ኢንተርፊር ያደርጋሉ ለሚለው ምንም እንደኔ የኔ እይታ ነው። ይሄ ፖለቲካሊ የፖለቲካን ነገር ለፖለቲካ ሰዎች ብንተው መልካም ነው ብዬ አምናለሁ። ስፔሻሊ ፖለቲካ ለፖለቲሻን፣ ስፒሪቹዋል ነገር ደግሞ ለመንፈሳዊ ሰዎች ትተን በተጠራንበት ሩጫ ብንሮጥ መልካም ይሆናል ብዬ አስባለሁ። ምናልባት በዚህ ጉዳይ ላይ ተጸጽቶ ሶሪ ብሏል። ይሄ ለሌሎችም ትምህርት ይሆናል ብዬ አስባለሁ። ስፔሻሊ ቸርች አካባቢ ላይ እንትን እያሉ በፖለቲካ ውስጥም በቸርችም ምናምን የሚሯሯጡ ሰዎች ራሳቸውን ቢያስተካክሉ። አንድ ጊዜ ፓርላሜንት ላይ ፕራይም ሚኒስትራችን ሰው እነዚህ የወንጌላውያኖችን ህብረት ጠርተው ነበር፣ ሲያወሩ ነበር። እዛ ቦታ ላይ ይሄ የመንፈሳዊ ቦታ አይደለም ነው ያሉት። ፓርላሜንት ውስጥ እስላም አለ፣ ኦርቶዶክስ አለ፣ ሁሉም ሃይማኖት፣ ስለዚህ አንዱ ነኝ እኔ ብለዋል። ከዛ የፕሮቴስታንት እምነት ተከታይ ናቸው እሳቸው። እንደዚህ ሲሉ እዚህ ጋር ፖለቲሻን ከሆነ አንድ ሰው ፖለቲሻን ነው፣ መንፈሳዊ ከሆነ መንፈሳዊ ነው። በቃ ምንም እንትን ነገር የለም። ፖለቲካ ለፖለቲካ ሰው ያልተጠራንበት ቦታ ላይ ባንገባና ደግሞ ማህበረሰባችን ሶሳይቲ የሚጠቅም ነገር ብንሰራ ይሄንን እንዲሰሩ እንትን ማለት ጥሪ ያላቸው የኮሚኒቲ ሊደሮች አሉ። የኢትዮጵያ 9ኙም ፕሮቪንስ ላይ እየሄዱ እየሰሩ ነው ያሉት በተለያዩ ጉዳዮች ላይ። እኔ ማለት የምፈልገው መጨረሻ ቸርች ዙሪያ ለመንፈሳዊ ነገር ላይ የምንታይ ሰዎች እየታየን ያለን ሰዎች ከእንደዚህ አይነት ነገር ብንቆጠብ እላለሁ። አመሰግናለሁ። መልካም ዳኒ፣ ያው እስካሁን በነበረን ውይይት ወይንም ደግሞ ሀሳብ ላይ ብዙ ነገሮች አንሸራሽረናል፣ ብዙ ነገሮች አውርተናል። እዚህ ጋር ደግሞ ምናልባት ዳኒ አሁን ካወራቸው ውስጥ ወይንም የቀረ ሀሳብ ካለ አሁን ወደ መቋጫው እየመጣው ስለሆነ ምናልባት መልእክት የምታስተላልፈው ነገር ወይ ፐርሰናል ሊሆን ይችላል ወይንም ደግሞ ለህዝቡ ማስተላለፍ የምትፈልገው ወይንም ደግሞ በአገልግሎት ዙሪያ ላሉ አሁን እንዳወራው መንፈሳዊ ነገሮች ምናልባት የቀረ ነገር ካለ ሀሳብህን የመጨረሻውን አውራና እኔ ወደ ኮንክሉዥን ወይ ወደ ማጠቃለያው እመጣለሁ። አመሰግናለሁ ቦላ። የባራክ ቲዩብ ቪወሮች ወይም ያው በሳውዝ አፍሪካ በ9ኙ ፕሮቪንስ ያላችሁ ወንድሞቼ እህቶቼ እንዲሁም አባት እናቶቼ በዚህ ነገር ላይ ብዙ እንዳዘናችሁ እናውቃለን። ያው ሰው ይሳሳታል። ያው ይቅርታ ማድረግ ደግሞ የክርስቲያን አንድ ባህሪ ነው። ይህንን ደግሞ በማስተዋል ይቅር ብንለው ሰውየው፣ ሁለተኛ ደግሞ ቪዲዮን ማለት ሼር ባናደርግ እሱ ያወራውን ፓስተር ሳሚ ያወራውን ያ ደግሞ እኛን ይጎዳናል። ቪዲዮ ደግሞ በኒውስ ሩም አፍሪካ ትልቅ የቴሌቪዥን ጣቢያ ነው። ቀጥታ ፓርላሜንት ነው ይህንን ሊያይ የሚችለው። ከወረቀት ጋራ በጣም ችግር ውስጥ የሚከት ነው። ሌላ ምናልባት እንደዚህ አይነት ቦታ ላይ ተጠርቶ ሊያወሩ የሚሄዱ ሰዎች ካሉ አንደርስታንድ እንዲያደርጉ የሚፈልገው ምንድነው ሶሳይቲው የሚጎዳ ነገር። አሁን አይተህ ከሆነ ፖሊስ በየኮርነር ነው ያለው። ኮርነር ቱ ኮርነር ፖሊስ በቃ መንቀሳቀስ አይችልም። ብዙ ወረቀት የሌላቸው ሰዎች አሉ። በጣም ችግር ውስጥ ነው ያለ ነው። በእውነት እኔ ልለምናችሁ ልትጠሩ ትችላላችሁ። ቴሌቪዥን ጣቢያ ቀርባችሁ ልታወሩ ትችላላችሁ። ግን ይህንን ደግሞ እናንተ እንደ አስተዋይ ህብረተሰቡን የሚጎዳ ሳይሆን ህብረተሰቡን የሚገነባ ህብረተሰቡ የራሱ ችግር እንዳለበት የወረቀት ችግር እንዳለበት ብዙ አሁን እዚህ ሀገር በየጊዜው ብዙ ሰው ይሞታል። በአንድም በሌላውም ሰው ይሞታል። ያን ሁሉ ለማስቀረት መስራትና ህብረተሰቡን ማይጎዳ ነገር ብንሰራ የሚል ሀሳብ ነው ያለኝ።
በመጨረሻ እንግዲህ መንፈሳዊ ሰዎች በፖለቲካሊ ነገር ላይ ኢንተርፊር ባያረጉና የእግዚአብሔርን ቃል ከዘፍጥረት እስከ ዮሐንስ ራእይ ያለውን ቢያስተምሩ ጥሪያቸውም ያ ነው። ስለ ኢየሱስ አውርተን አልጨረስንም፣ ገና አልጀመርንም። ስለዚህ ኢየሱስ ክርስቶስን ብንሰብክላቸው ጥሩ ነው ብዬ አስባለሁ። እንደ ክርስቲያን ነው ማውራው። ምናልባት ይሄንን ቱብ የሚመለከቱ ክርስቲያን ያልሆኑ ሊኖሩ ይችላሉ፣ የተለያዩ ሃይማኖት የሚከተሉ ሰዎች ሊኖሩ ይችላሉ። ይሄ አሁን እንደ ሃይማኖት አያንጽም። ማያንጽ ነገር ማድረግ ጥሩ ስላልሆነ ወንድማችን ፓስተር ሳሚ ደግሞ ያው ከዚህ በኋላ ላለው ነገር በተለያየ ማለት ከሱ ጋር በስልክ ተገናኝቻለሁ፣ አውርተናል። ቀጣይ ኢንተርቪው አለኝ ከኒውስ ሩም አፍሪካ ጋር ስላለኝ ራሴ እንትን ያልኩትን አስተካክላለሁ። ከነሱ ጋር ያለውን ቀጠሮ ላይ ቀርቤ እንደማስተካክል ቃል ገባላለሁ ብሎኛል። ቴንክ ዩ ቦላ፣ አመሰግናለሁ። መልካም ተመልካቾቻችን አብራችሁን ያው ቆይታችኋል። ብዙ ነገሮች የምናወራቸውን ሀሳቦች እናንተ ጋር ያለውንም በኮሜንት ሴክሽን ወይንም ደግሞ ሼር ኮፒ ያረጋችሁ ሁሉም ጋር ሰው እንዲደርስ እንድታረጉ ሀሳቦቻችሁን፣ ጥያቄዎቻችን ደግሞ ሁሌም እኛ እንቀበላለን። የትኛውንም አይነት ጥያቄ በዚህ በሳውዝ አፍሪካ ዙሪያ ያላችሁ ሰዎች የትኛውንም ጥያቄ ኢንፎርም ታረጉናላችሁ። ስልካችንን እናስቀምጣለን፣ ዋትስአፕ ስልካችንን የትኛውም ኢሹ ላይ ሀሳብ ላይ እንዲነሳ በዚህ በመንፈሳዊ ዙሪያ በኢኮኖሚያዊ በተለያዩ ነገሮች ሳውዝ አፍሪካ ውስጥ ባሉ የትኛውም ነገሮች እኛም በሚመለከቱ ኢትዮጵያ ኤርትራውያን በሚመለከቱ ሁሉ ነገሮች ላይ ሀሳባችሁን መስጠት ወይንም ደግሞ ይሄ ነገር ይሄ ሰው ይጠየቅ ይሄ ሀሳብ ይቅረብ በሚል ሁላችሁም ሀሳባችሁን ማቅረብ ትችላላችሁ። ዛሬ ደግሞ ያው የመጨረሻው እኔም ጠቅለል ለማድረግ ስላለብኝ ነው። ብዙ ነገሮች ተፈጥረዋል። ሁሉም ህዝብ ተቆጥቷል። ማለት ሁሉም ሰው አዝኗል። ደስ የማይል ነገር ነው የሰማ ነው በሚዲያ ላይ እና ፓስተርም ደግሞ ፓስተር ሳሚም ደግሞ ጥፋቱን አውቆ ይቅርታ ጠይቋል። በቼስ አንዴ ያፍ ወለምታ አይታሽም እንደሚባለው ዋንስ አምልጦታል። ያ ደግሞ ስተት እንደሆነ አውቋል። ስተቱን ደግሞ ለማስተካከል ጥረት አደርጋለሁ ከዚህ በኋላም ብሏል። ዳንያውን እንደነገረን ማለት ነው እና ከዚህ በኋላ ሁላችንም ሚዲያ ላይ ኢንቫይት የምንደረግ ሰዎች ወደ ሚዲያው የምንጠጋ ቅርብ ነን የምንል ማለት እናውቃለን የምንል ሰዎች ብዙ ነገር እንድንጠነቀቅ፣ ምክንያቱም ባለማስተዋል አንዳንድ የምናወራቸው ከአፍ የሚወጡ ቃላቶች ብዙ ነገሮቻችንን ያበላሹብናል። ለዛ አንዴ ከአፍ የሚወጣን ቃል ደግሞ መመለስ ይከብዳል ሚዲያ ስለሆነ። ሚዲያ ላይ ዋንስ ያወራነው ነገር ቫይራል ስለሚወጣ ብዙ ሰዎች ስለሚያዩት እንደዚህ አይነት ነገር ላይ እንጠንቀቅ። ስለ ሁሉ እግዚአብሔር እናመሰግነዋለን። መልካም ቀን። ቴንኪው። ተባረኩልን። ሻሎም